Oldham. ሰላም ጤና ይስጥልኝ። እንኳን ወደ ማችዴ ጉሩስ እንኳን በደህና መጣችሁ። ከአንድ ዓመት ቆይታ በኋላ የዘንድሮን የ2026 እና 27 ፈንታሲ ፕሪሚየር ሊግ በኢትዮጵያ አብረን እናሳልፋለን። ዛሬ ለማችዴ ኦር ጌም ዊክ 1 አንዳንድ ያሰብናቸውን ተጫዋቾች ሁሉም ሰው ቢኖራቸው ላይ ያሰብናቸው ተጫዋቾች አሉ። እኔ ብሩክ ኤላ አብሮን አለ። አብረን እንቆይ። ሶ ለዘንድሮ የፈንታሲ ፕሪሚየር ሊግ ኮንሲደር ካደረግናቸው ተጫዋቾች ውስጥ ያው ኮመንሊ መያዝ አለባቸው ብለን ያሰብናቸው ተጫዋቾች አሉ። ያለፉትን አመታት እንደምናውቀው ልክ እንደ ኤርሊንግ ሃላንድ፣ ብሩኖ ፈርናንዴዝ እንደ አዲስ እይታም ያየነው ከሳላ መሄድ በኋላ ጥሩ ሊደር ይሆናል ብለን ያሰብነው ዶሚኒክ ሶቦስላይ አለ። ብዙ ተጫዋቾች የያዙት እንዲሁም ጆ ፔድሮ አለ። እስካሁን ደስ ባላቸው ስታትስ አንዳንድ ነገሮችን በላችሁና ኤርሊንግ ሃላንድ በዘንድሮ የ2026 እና 27 ኦነርሺፕ በጣም ብዙ ሰው ኦን አድርጎታል። ሁለተኛ ደግሞ የሰከንድ ታይም በጣም ውዱ ተጫዋች ሆኗል። 15.5 ሚሊዮን ነው። ኢትስ ኤክስፔንሲቭ። እሱን ይዛችሁ መጀመርና አለመጀመር የሚለውን ይዛችሁ ብትጀምሩ እመክራለሁ። ኤላም እንደሚላችሁ አላቅም፣ ሀሳብ ካለ። አው ዘንድሮ ኤርሊንግ ሃላንድ በጣም ኤክስፔንሲቭ ነው የመጣው። በአብዛኛው 75% አካባቢ የሚሆነው ሰው ኦን አድርጎታል። ሶ እኔ በግሌ ደግሞ ኤርሊንግ ሃላንድ ላይ ከፍተኛ ገንዘብ ማስቀመጡ ዘንድሮ ብዙም እንትን ነው ብዬ አላስብም፣ ጥሩ ነው ብዬ አላስብም። ምክንያቱም 1-2-3 ሳምንት ካየነው በኋላ ማንቸስተር ሲቲን በአዲስ አሰልጣኝ በአዲስ ቲም ነው የሚመጣው። ኮሚኒቲ ሽልድ ላይ እንዳየነው ትንሽ የመቀዛቀስ ስሜት ታይቶባቸው ነበርና ቲሙ ሲንክ እስኪያደርግ የተወሰነ ጊዜ ጠብ አይተ ነው ኤርሊንግን ብንይዘው ብዬ አስባለሁ። ምክንያቱም በጣም ኤክስፔንሲቭ ነው የዘንድሮ የሃላንድ ዋጋው በጣም። ከዛ በተጨማሪ ብሩኖ ፈርናንዴዝ እንግዲህ አምና ባየ ነው አዲስ ሪከርድ አሲስት ያስመዘገበ ነው። ኦልሞስት 50% የሚጠጋ ሰው ኦን አድርጎታል። ዘንድሮ ብሩኖን መያዝ በጣም አስፈላጊ ነው ብዬ ነው የማስበው። ዋጋው ከአምናው በጣም ተሻሽሎ ነው የመጣው፣ ትንሽ ከፍ ብሏል። እኔ ቢያዝ ብዬ ነው የማስበው። እስኪ ብሩኬ ምን አስተያየት አለሽ? ብሩኖ እኔ እንጃ፣ ያው እንደ ማንቸስተር ነው የተደጋፊነት ማደንቆ ተጫዋች ነው፣ ግን እኔ እንጃ ዘንድሮ ፐርፎርም ማድረግ ይችላል ወይ? ካዜሜሮ ከሄደ በኋላ አምናው አሲስት ብዙ መራውን ብዙ አሲስቶችን ስላደረገ ነው ፈንታሲ ላይ ብዙ ፖይንት ያገኘ። አይ ቲንክ ሰከንድ ሃይስት እሱ ይመስለኛል፣ የብሩኖ ይመስለኛል ሰከንድ ሃይስት ፖይንትም ቶታል ፖይንት አመቱ ሙሉ በመሰብሰብ ከሃላንድ ላይ የተሰበሰበው አንጻር አይ ቲንክ ጋብርኤልም በተከላካይ ጋብርኤል አለ። አዎ ከሱ አንጻር አዎ ጥሩ ብዙ ሰው ቢይዘው ብዬ መክሮ ተጫዋች ነው እንደ አማራጭ። ግን እንደሚድፊልድ ሌላ ተጨማሪ አማራጭ በጥሩ ዋጋ ብቅ ያለልን ተጫዋች ዶሚኒክ ሶቦስላይ ነው። ዶሚኒክ ሶቦስላይ ያው ልክ እንደ ብሩኖ ሁሉ ፍሪኬክ ቴክ የሚያደርግ ተጫዋች ነው። ኮርነሮች ያሻማል። እሱም ሌላ ለአሲስት አንድ ቤኔፊት ነው። አምና የነበረው ሪከርድ አለ፣ ያው የራሱን ፐርሰናል ነገር ያሻሻላቸዋሉ። ጎል ኢንቮልቭመንቱ ከፍ ብሎ ነው ያሳለፈው። በአምና ጥሩ የአሲስትም ሲዝን ነበረ። ሊቨርፑል እንደዛ በወረደበት ታይም ስታንድ አውት አድርጎ በደንብ የታየው ተጫዋች ዶሚኒክ ሶቦስላይ ነበረ። ዘንድሮ ደግሞ በአንድኒ ኢራኦላ ሞር ተሻሽሎ የሚመጣ ቲም ይመስለኛል ሊቨርፑል እና እኔም ኤክስፔክት ማድረግ ቡድን ሊቨርፑል ነው። እና አይዛክም ከጉዳት መመለሳቸው የዶሚኒክ ሶቦስላይን የአሲስት መጠን ከፍ ያደርገዋል ብዬ አስባለሁ ከአምናው በተሻለ። ሶ ብንይዘው ፌር ፕራይስ የሆኑ ነው የመጣ ስለሆነ በጣም ጥሩም የሆን ይመስለኛል ዶሚኒክ ሶቦስላይ ላይ ባለው ሁኔታ። ሌላው አታኪንግ ቦታ ላይ ጥሩ ፐርፎርማንስ እያሳለፈ የነበረው አምናም እኮ ጥሩ ነበረ በሮዛኔሪ እያለ፣ እሱም ከሄደም በኋላ አንዳንድ ጨዋታዎች ላይ ጥሩ ፐርፎርም ባያደርግም አሁን ፕሪሲዝኑ ላይ ባለው ስታተስ መሰረት ብዙ ጎሎችን አግብቷል። ሁሉም ማለት ይቻላል ፕሪሚየር ሊግ ላይ ካሉ ተጫዋቾች አንጻራዊ ከፍተኛ ፖይንት ያገኘ ጆዋ ፔድሮ ነው። ብዙ ሰዎች ኦን ቢያደርገው ብዬ መክረው ተጫዋች ነው ለዘንድሮ ፈንታሲ ሊግ። ያው እንደ 100 ፓውንድ አብቃቅቶ 100 ሚሊዮን ፓውንድ አብቃቅቶ መጀመር ሊከብድ ይችላል። ግን አትሊስት እነዚህን ቤዝ አድርጎ መቀጠሉ እና አንዳንድ ጊዜ ብዙ ሰዎች ኦን የሚያደርጋቸውን እንትኖች ለየት ለማለት መሞከር
ያን ያክል አድቫንቴጅ አለው ብዬ አላስብም። አምናም ካቻምናም ከተማራቸው ነገሮች ውስጥ አንዳንድ ጊዜ ብዙ ሰው ነው የሚያደርጋቸውን ተጫዋቾች ሚስ ማድረግ አንዳንድ ፖይንቶች ላይ ስፔሻሊ ይሄ ቺፖች የምንጫወትበት ታይም ላይ የምናጣውን ነገር ሊያሳጣን ስለሚችል በአንጻራዊ ጥለውን ስለሚሄዱ ወይም እነሱን ኦን አለማድረጋችን ዩኒክ አያደረገንም። እንደ ዩኒክ ግን ተጫዋቾችን ማግኘት የምትፈልጉ ከሆነ እንደ ሀሳብ አታኪንግ ቦታ ላይ ልክ እንደ ሞርጋን ጊብስ ዋይት፣ ማሊክ ቲያው አምና ከነበራቸው ፖይንት አንጻር ስፔሻሊ እኔ ጊብስ ዋይት አድናቂ ላይ ብዙ ጎል እንደውም ጥሩ ፐርፎርማንስ ነበር። እንደውም አንጻራዊ የሆነ ሳሌ ተጎዳ እንጂ አምና ሲቲ ላይ ያገባው ሲቲ እንዴት እንዳስጨነቀው አይተናል። ትላልቅ ቲሞች ላይ ፐርፎርም ማድረጉ አድቫንቴጅ አባቸው አጋጣሚዎች ነበሩ። ከዛ በተጨማሪ ደግሞ ያው ተደምሮ የሚቆጠርም ቢሆን ዲፌንሲቭ ኮንትሪቢሽን ላይም ወርክ ሬቱ ከፍ ያለ ተጫዋች ስለሆነ አንዳንድ ሻል ያለ ነጥቦችን የማግኘት እድሉ ሰፊ ነው። ከነዚህ ኦፕሽኖች ውስጥ ዲፌንስ ላይ ማርኮስ ሴኔሲ፣ ፎርዋርድ ላይ አታከር ብራያን ብሮቢ። ማርኮስ ሴኔሲ በዘንድሮ ዓመት ሞር የተሻለ ቡድን ውስጥ በአንጻራዊነት የተሻለ ቲም ውስጥ ገብቶ ነው የሚመጣው። አይ ቲንክ ከቶተናም ጋር ነው የሚመጣው አይደለም ማርኮስ ሴኔሲ። ጥሩ ፓርትነርሺፕ ይኖረዋል። ምክንያቱም ቫኔክን ወስደዋል ከብራይተን ቶተናሞች፣ እንዲሁም የነበሯቸው የራሳቸው ተከላካዮች ስላሉ ከእነሱ ጋር ሆኖ ሞር ፐርፎርም ማድረግ ኮምፈርተብል ከኳስ ጋር የሆነ ተጫዋች ስለሆነ ሞር ፐርፎርም የሚያደርግ ይመስለኛል በነጥብ ደረጃ። ብራያን ብሮቢ ደግሞ አሁን ባለው የአጥቂዎች ፋንታሲ ላይ ውድነት ያለው ኦነርሺፕ ራሱ 21% ማለት ለሰንደርላንድ ለሚጫወት ተጫዋች በጣም ከፍተኛ ነው እና አምና ዘንድሮን ኤክስፔክት አታደርጋቸው ጥሩ ፐርፎርም ያደርጋሉ የበለጠ ደግሞ ከአምናው ሚድ ቴብል ቲም የሚሆኑ ይመስለኛል። ከዛም ትንሽ ከፋይ ዩሮፕ ላይ አንጻራዊ እንግዲህ ያው ምናየው ይሆናል። እኔ ከአዳጊ ቲሞች ውጭ ልክ እንደ ሄል ሲቲ፣ ኮቨንተሪ ምናምን ገና ስላላየናቸው ትንሽ ኮቨንተሪ እኔ የሚቆይ ይመስለኛል ሊጉ ላይ እና ጥሩ የአምናው ሰንደርላንድ የሚሆኑ ይመስለኛል። ኮቨንተሪ ምክንያት ላምፓርድም እንዳለ ሆኖ ቲሙም እንደ ቲም የሚጫወትበት መንገድ ይሄ ሞር ቲም ቤዝድ ነው። ልክ አምና ሰንደርላንዶች ሲያደርጉት የነበረው የተለየ ተጫዋቾችን ሰብስቦ ሳይሆን የቲም ፉትቦል የሚጫወቱ ቡድኖች ብዙ ጊዜ ሰስቴን አድርገው የመቆየት ቻንሳቸው ሰፊ ነው ሊጉ ላይ። ብሮቢ በጣም ሪኮመንድ የሚደረግ አጥቂ ነው። ምክንያቱም ቤንች ላይ ራሱ ብናደርገው ቤንች ውስጥ በምንጠቀምባቸው ዊኮች ላይ ከፍተኛ ነጥብ ለማግኘት የሚረዳን ነው። ከፉላም የመጣው ሃሪ ዊልሰን በሚድፈልድ ፖዚሽን ላይ እና ደግሞ በበረኛም ሳይድ ያላነሳቸው ተጫዋቾች ስላሉ ልክ እንደ በርናንድ ሌኖ ያው ብዙ ጊዜ ራያን ሌሎችም ኤክስፔንሲቭ የሆኑ በረኞችን ነው በብዛት የምንጠቀመው እና በርካሽ ዋጋ ምርጫ አንጻር የበርናንድ ሌኖ አምና ከነበረው አንጻር 9 ክሊን ሺት ቢሆንም ቶታል ፖይንት ብዙ ሰብስቧል። ፕላስ ደግሞ እኔ ሃሪ ዊልሰን አምና በጣም ብዙ ፖይንት ካስገኘን ተጫዋች ውስጥ አንደኛው እሱ ነው። በፉላም በነበረው ፐርፎርማንስ ሃሪ ዊልሰን አምና በነበረው ሴት ፒሶችንም በጣም ይጠቀማል፣ ኮርነሮችንም ያሻማል። እንዲሁም በግሉ ደግሞ ኢንዲቪጁዋል ብሪሊያንስ የምንላቸው አንዳንድ ሞመንቶች ላይ ባለቀ ሰዓት ጎል ማስቀጠር ሊሆን ይችላል። አሲስት ማድረግ ላይ በጣም ጥሩ የነበረ ነው። 9 አሲስት የነበረው ነው። 10 ጎል ማለት እንግዲህ በ32 ጨዋታ በአጥቂዎች ደረጃ ራሱ 19 ጎል ኮንትሪቢዩሽን። ማቲያስ ኩኛ ራሱ 10 ጎል ነው አይ ቲንክ ያገባው አይደለም። ፕሪሚየር ሊግ ላይ ሞር አድቫንስድ ወደፊት ጠጋ ብሎ የሚጫወት ተጫዋች የሆነ ስለሆነ ይህኛው ዊልሰን ኢንቮልቭመንቱ ከፍተኛ ነበረ። ዘንድሮ ደግሞ በአዲስ ቲም በሊድስ ላይ ሞር ኃላፊነት ተሰጥቶት እንደ ሊደር ሆኖ የሚመጣ ይመስለኛል። እኔ በሚድፊልድ ሳይድ ሌላ ተጨማሪ የኢሊማን ኒዴ በዓለም ዋንጫውም ላይ እንዳየነው ፐርፎርማንሱ በጣም ጥሩ ነበረ። የአፍሪካ ዋንጫም ላይ ተመሳሳይ ላስቲር ብዙ ተጫዋቾች ይዞት የነበረው ደግሞ ዳንኤል ሙኖዝ አለ የክሪስታል ፓላሱ። በዲፌንሲቭ ሳይድ ብዙ ጊዜ የክሪስታል ፓላስ አንኤክስፔክትድ ክሊንሺት የማግኘት ድላቸው ሰፊ ነው። ስፔሻሊ በሙኒዮዝ ምክንያት የሚፈጠሩ ክሊንሺቶች የሚገርሙ ናቸው። አሁን ለክሪስታል ፓላስ 10 ክሊንሺት ማለት በጣም ብዙ ነው። ለኢንዲኤም በኒዲኤም ደግሞ በ6 ሚሊዮን የሚድፊልደር ፖዚሽን ላይ ኦልሞስት 20% የሚሆን ሰው ኦን ያደርገዋል።
128 ነጥብ ነው አምና የሰበሰበው። አንጻራዊ አሁን ጥሩ ዲፌንሲቭ የሚባለው። እና አታኪንግ ፖዚሽን ላይ ብዙ ኤክስፔንሲቭ ናቸው የምናውቃቸው የተለመዱት ልክ እንደነ ጋብርኤል የመሳሰሉትን ተጫዋቾች ይዞ ከመግባት እንደ ሚኒዮዝን ይዞ መግባት የተሻለ የሚሆን ይመስለኛል። ሌላ የዘንድሮ የእንግሊዝ ፕሪሚየር ሊግ ኦፊሻል ፔጃቸው ላይ ሜቢ ካያችሁት ፖስት ካደረጉት ውስጥ ፒክ ማድረግ ያለባችሁ በእያንዳንዱ ፖዚሽን ላይ በበጀት ሊያስቀመጣቸው ተጫዋቾች አሉ። እንዲሁም በተጨማሪ ደግሞ አጠቃላይ በብዙ ፕሪሚየር ሊግ ተጫዋቾች ሰሌክት የተደረጉ ተጫዋቾች አሉ። እስቲ ከ28 ሚሊዮን በጀት አራት ተጫዋቾችን ያዘጋጇቸውን ኢንተረስቲንግ ነው ብለህ የምታስበው የትኛው ነው? እኔ ሞር ነጥብ ያገኛል ኢንተረስቲንግ ነው ብዬ ማስበው አይዛክ ፈርናንዴዝ፣ ሴነሲ እና ራያ ያሉበት ነው። ምክንያቱም ራያ በአርሰናል ክሊንሺት የማያስ እድሉ ሰፊ ነው። አዲስ ካደገ ክለብ ጋር ነው የሚጫወተው። ሴነሲ ነው ትንሽ እዚህ ውስጥ አጠራጣሪ ቢሆነው፣ ምክንያቱም ቶተናም አዲስ ቡድን ስለሆነ ዲፌንሲቭ ፓርትነርሺፕ ደግሞ አንዳንዴ የተወሰነ ጊዜ ሊፈልግ ይችላል የለወጥ ሲል። ብሩኖ ፈርናንዴዝ አምና በአሲስትም እንዳየ ነው እንዲሁም በጎል ኢንቮልቭመንቱም ጥሩ የነበረ ተጫዋች ስለሆነ በዛው ይቀጥላል ብለን ነው ተስፋ የምናደርገው። አይዛክ ከጉዳት ተመልሶ ባለፈው በነበረው የፕሪሲዝን ጨዋታ ላይ ጥሩ ጎል አስቆጥሮ ነበረ። ጥሩ እንቅስቃሴ ነው የነበረውና አይዛክ ዘንድሮ ታስባለህ ከሳላ ከመሄድ በኋላ በአዲስ አሰልጣኝ በአዲስ አጫዋት ብዙ ፖይንት የሚያሰበስብ አይነት ተጫዋች ወይም ደግሞ ቅድም ሃላንድን ይዞ መጫወት የማይፈልጉ ተጫዋቾች ካሉ እናንተ ማሳብ ስጡበት። ሜቢ ሃላንድን ይዘን ካልገባን እንትናን ይዘን እንገባለን ብላችሁ የምታስቡት ሌላ አጥቂ ወይም ደግሞ ጥሩ ዋጋ አለው ብላችሁ የምታስቡት ካለ ለምሳሌ አሁን ይስሐቅ ወይም አይዛክ የተሻለ ኦፕሽን ነው ብለህ ታስባለህ? አንጻራዊ ነው። አይዛክ ያው ቴክኒካል ፕሌየር ነው። ከዛ ላይ ደግሞ ሊቨርፑል ዘንድሮ አድ ያረጋቸው አሰልጣኝም አለ። ከዛ ቲሙም እንደ አዲስ እየተዋቀረ ስለሆነ ሞር እሱን ሴንተር ተደርጎ የቲሙ ኤክስፔንሲቭ ተጫዋች እንደመሆኑና በኒውካስትል ደግሞ ጥሩ ነገር አሳይቶን የነበረ ተጫዋች ስለሆነ ያው ጉዳቱ ካላገረሸበት ካምባክ ያደርጋል ብዬ የማስበው ተጫዋች ነው። እኔም በፋንታሲ ቲሜ ውስጥ አካትቸዋለሁ። እኔ ለምሳሌ የተጠቀምኩት አይዛክ እና ጃኦ ፔድሮ ሮቢ አሉት ፍሮንት ስሪው ማለት ነው። ሶ የሃላንድ ኤክስፔንሲቭ መሆን ቲሙን ቢውልድ ለማድረግ ትንሽ ባላንስ እንዳያሳጣው እንደዚህ አይነት አማራጮችም መጠቀም እንችላለን ብዬ አስባለሁ። ዋታቦ ቲያጎ አምና ከሃላንድ ቀጥሎ ሁለተኛ ቶፕ ጎል ስኮረር የጨረሰ አጥቂ ነው። ኢዛክ በጉዳት ምክንያት ስላልተሰለፈ አሁን በጥሩ ፎርም ላይ ከተመለሰ የተሻለ ይጫወታል ብለን ነው ይህንን እያነሳን ያለ ነው። ሜቢ ኢጎር ቲያጎን እንደ አማራጭ አጥቂ ከብሮቢ በተጨማሪም ብንይዘውስ ይቻላል። ያው አይዛክን ለማየት ሰው ኢጎር ቲያጎን ይዞ ጃኦ ፔድሮን መያዝ ይችላል። ግን አይዛክን ኦልሬዲ 9 ሚሊዮን ፓውንድ ስለሆነ እሱን የያዘ ሰው ከሆነ ያው ሁሉንም ሶስቱንም ማካተት ስለሚከብድ ለቲም ቢልዲንግ ሞር ኢጎር ቲያጎን የሚሉት አምና ያለውን ፐርፎርማንስ በማየት ነው። አይዛክ ግን ፕሩቭን ነው፣ ፕሪሚየር ሊግ ፕሩቭን የቆየ ነው። ኢጎር ቲያጎን ዋን ሲዝን ወንደር እንዳይሆን ትንሽ ስጋት አለኝ። የጎል ሬቱም ከሆነ በኋላ መቀዛቀዝ አሳይቶ ስለነበረ ወደ አመቱ መጨረሻ አካባቢ ትንሽ ኢጎር ቲያጎ ላይ እንድሰበስብ ያደረገኝ እሱ ነው እና ፕሪሲዝን ላይ ደግሞ ያላቸውን የብሬንትፎርድ ፐርፎርማንስ መከታተል ስላልቻልኩ እርግጠኛ ሆኖ ለማስገባት ትንሽ አዳክቶኛል። ፋንታሲ ሞስት ሴሌክትድ ፕሌየርስ የገረመ ብዙ ሰውን ያደረገው ተጫዋች ወይም በጣም ሰሌክት የተደረገ ተጫዋች ማን አለ? እኔ ሾው በጣም ገርሞኛል እውነት ለመናገር በፕሪሲዝንም በነበረው ፐርፎርማንስ አምናም ብዙ ክሊንሺት ዩናይትድ ማግኘት ስላልቻለ ወደፊትም እንደ በፊቱ መጥቶ አጥቅቶ ወይም ደግሞ አሲስት አድርጎ ቲሙን የመርዳት አይነት ነገር ስለሌለ ያው ዋጋ ባላንስ ለማድረግ የገባ ተጫዋችም ሊሆን ይችላል። ግን ብዙ ሰው ሰሌክት ማድረጉና ፕላስ እንደ መጀመሪያ ፊክሴቸር የዩናይትድ ጌም ቀላለው ብሎ ስለታሰበ የአርሴናል እና የዩናይትድ ጌም የዩናይትድ ከኤል ሲቲ አርሴናል ከኮቨንትሪ ስለሆነ ከእሱ አንጻር ነው የአርሴናል ተጫዋችና የማንቸስተር ዩናይትድ ተጫዋች የመጀመሪያ ሳምንት ላይ የተመረጡት ብዬ አስባለሁ። ያው የዲፌንሲቭ ፓርትነርሺፑን የፕራይሱንም ባላንስ ለማድረግ ጋብርኤል ዘንድሮ በጣም በከፍተኛ ሁኔታ ነው ጨምሮ የመጣው።
በዲፌንስ ራሱ ይሄ ብር አጋጥሞ ያውቃል። 8 ሚሊዮን ፓውንድ ኤክስፔንሲቭ ነው፣ በጣም ኤክስፔንሲቭ ነው። አዎ በእርግጥ ወርዝ ያደርጋል። ጋብርኤል ጎል ላይ ኢንቮልቭ የሚያደርግ ተጫዋች ነው። ከዛ በተጨማሪ በደንብ ዲፌንስ ላይ ብዙ ብሎኮችን ዲፌንሲቭ ፓርትነርሺፑም ሳሊባ በነበረ ጊዜ በጣም ጥሩ ኢንቮልቭ ያደረገ ተጫዋች ነው። እሱም ባላንስ ለማድረግ የገባ ነው ይመስለኝ ፕራይሱ። ምክንያቱም ዘንድሮ ሃላንድ፣ ጋብርኤል እና ብሩኖ ፈርናንዴስ ከፍተኛ ዋጋ ስለሆነ ያላቸው ቲሙ ባላንስ እንዲሆን የገባ ነው ሉክ ሾው ብዬ ነው የማስበው። ከዚህ ውስጥ ሌላ የገረመኝ የሮጀርስ ትንሽ ገርሞኛል። ምክንያቱም ፉልሃም ፈርስት ዊክ ላይ ትንሽ ጠንከር ያለ ተጫዋች ነው። ሮጀርስ ደግሞ ገና አዲስ ቲም ነው የገባው። አሰላለፍ ግን ጥሩ እንቅስቃሴ አሲስትም አድርጓል፣ ጎልም አገብቷል። አይ ቲንክ ሊጉ ላይ እስኪ የምናየው ይሆናል። ከኮል ፓልመር ጋር የሚኖራቸው ጥምረትም ሞር ማተር ያደርጋል ብዬ አስባለሁ። ለእናንተ ለጌሚኳን ጨዋታ ይለውጣል ብላችሁ ያሰባችሁ ያስገባችሁ ተጫዋች ካለ እንዲሁም ቲማችሁን በሃላንድ ዙሪያ ቢልድ እናደርጋለን አናደርግም የሚለውን ሀሳባችሁን አስቀምጡልን። ቀጣይ ሳምንት በጌሚኳን ሪካፕ እስከምንገናኝ ድረስ ቻው።